ውድ ፋሚሊ እንዴት ናችሁ? ሰላም ናቸው ወይ? ዛሬ ከስተር እንሰራለን አብለን። ወተቱን አፍልቼዋለሁኝ እና እዚህ ጋር ከስተር አለ። አንዳንድ ሰው ማለብያ የሚለዋል እና ከስተራችንን በውሃ እንበጠብጠዋለን ማለት ነው። የፈላ ወተቱ ላይ ካደረግነው ይጓጉላል እና ያው እንደዚህ የምፈልገውን መጠን ያህል ከስተሬን እንደዚህ አርግቻለሁ። ከዛ የፈላ ወተቴ ላይ እንደዚህ ጨምራለሁ። ከስተር ራሱ ስኳር አለው። ያንሷል ብላችሁ የምትፈልጉ ከሆነ ደግሞ ትንሽዬ ስኳር ተጨማሪ እንዲጨምራለሁ። የራሱ ጣዕም አለው፣ የራሱ ሽታ አለው። ከፈለጋችሁ ደግሞ የሻይ ቅመም ጨመርኩበትኝ። እኔ በአንድ ጊዜ እየቀረጽኩ በአንድ ጊዜ ስለምሰራ ነው አይመቸኝም። ወተት ከፈለጋችሁ ፓውደርም ካላችሁ ፓውደሩን በውሃ ትበጠብጡትና ትጥላላችሁ። ፈሳሽም ካለ በፈሳሽ እና እሳት ላይ ጥደነው እንትን እንለዋለን። ከዛም በኋላ በእነዚህ የመሳሰሉ እቃዎች አድርገን በረዶ ቤት እንከተዋለን። ከዛ ለአፍጥር ልባችንን ቀዝቀዝ ያደርግልናል። ደህና ሁኑ ፋሚሊ። ከስተር ይሄን ይመስላል። እናንተ ሞክሩ። እንደዚህ ያማረ ነው። ለአሁን ደግሞ በአሁኑ ሰዓት ሙቀትም ስለሆነ ቀዝቀዝ ያለ ነው፣ ቀለል ያለ ነው። በቀላሉ እንደዚህ ያርጋችሁ መስራት ትችላላችሁ። ሞክሩት፣ ስሩ እላችኋለሁ።